ሿሿ ድሮ ቀረ። አዲስ አበባ መግባት የተከለከለ ህዝብ አሰብ ምኑ ነው ብለን ብንጠይቅ መልስ ምንድን ነው? እዛው የለመድክበት ተረት ተረትህን ሄደህ እያረፍክ ተንትነው ራስህን እያስደሰትክ አሻሽጠህ ደልለህ አስተኛ። ለቤንዛይድ ጥቅምና ፖርት ሲባል አማራ ሄዶ ሊሞት ከዛ አንተ ፕላን ቢ ብለህ ላሰብከው ሀገር የኛ ወንድሞች አማሮቹ ሊሞቱ አይቀልድ። አይሮዴዳውያን እዛ ጋር ድሬዳዋ የኛ ነው፣ አዲስ አበባ ፊንፊኔ ከኛ ነው ትሉንና አሰብን የኢትዮጵያ ነው ይሉናል። እውነትን ነው። እቡይ አህመድ፣ ባጫ ደበሌ፣ ብርሃኑ ጁላ ቀልዳችሁ አይጠገብም። ደግሞ ከነ እንዳለ ምርኮኞች አሰብ የኢትዮጵያውያን አደብ መግዛት ያለባችሁ ሰዎች አሰብን ታመጡልናላችሁ ብለን አብረን እንጃጃል። የህልውና ሐሳብ ያለብን ዛሬ ነገ ትገሉናላችሁ ብለን ሌት ተቀንም ምሳሌ ይዛችሁ ጉድጓድ የምትቆፍሩልን አሳር የምታበሉን ሰዎች አሰብ እያለን እንጃጃል። መደብ ለናፈቀው ህዝብ በአሰብ ምኑን አልተገናኝተው ይላል አማራ። ለማንኛውም እነ ሳሞራ ያላሉትን አሉ እያልክ ብትሽከረከር ሚሳኤል ታጠቅን አማራን መፍጃ ድሮን ይዘህ ብትፎክር አማራ መስሚያው ጥጥ ነው። በዚህ ሰዓት አማራ እንኳን ያንተን ተረት ተረት ኢትዮጵያ የሚል ዜማ ሊሰማ ጥላውን ገሰሰን ከገነት ቀስቅሰህ አስነስተህ ላይፍ ብታዘፍነው ቴዲ አፍሮን ቤት ለቤት እያመጣህ በሞንታብሮ ብትከፍትልን ጆሮአችን ላይ ሄድፎን አድርገናል። አሁን መስሚያችን መዳረሻችን አባታችን ሚኒሊክ ቤተ መንግስት 4 ኪሎ ብቻ ነው። ይሰማል አይደል? በሻሻዬ ጁላዬ ወባጫዬ እንደዛ ነው፣ እንደዛ ነው ጨዋታ። ይመቻችሁ ባላችሁበት። ድል ለሰፊው ህዝብ፣ ድል ለአማራ፣ ድል ለኢትዮጵያ፣ ድል ለመላው ኢትዮጵያ ህዝብ።